በዛሬው ጨዋታ ካሪክ እንደገና የተረጋጋ ሰው እንደሆነ ፓኒክ የማያደርግ አሰልጣኝ እንደሆነ ያሳየበት ነው። አርቴታ በ58ኛው ደቂቃ 4 ተጫዋቾችን ነበረ የቀየረው። ማይክል ካሪክ ግን ይህን አይቶ ፓኒክ አላደረገም። ተጫዋችን ከሱ አይቶ አልቀየረም። የመጀመሪያ ቅያሬውን ያደረገው ኩኛን ሲያስገባው በ68ኛው ደቂቃ ነው። ከዛ ቀጣዩን ያደረገው በ81ኛው ደቂቃ ዶርጉ ሲጎዳ ሴስኮን አስገባው። ይሄ የሚያሳየው ካሪክ ጌም ፕላን እንዳለው የተረጋጋ አሰልጣኝ እንደሆነ ፓኒክ የማያደርግ የሆነ አሰልጣኝ ተቃራኒ አሰልጣኝ የሆነ ነገር ሲያደርግ ወዲያው ሪያክት የማያደርግ አሰልጣኝ መሆኑን አሳይቷል። ይሄ ነው አንዱ የካሪክ የወደድኩለት ባህሪ። የተረጋጋ ሲታይ ፊቱ ላይ የሚታየው የሚነበበው ነገር ፎከስ አድርጓል፣ በደንብ ያስባል። ፕሬዠር አለ፣ በእርግጥ ግን ማኔጅ የተደረገ ፕሬዠር ነው። ፓኒክ አድርጎ ውሳኔዎችን እንደማይወስን ሰከን ብሎ እያሰበ ቲሙን ማኔጅ እንደሚያደርግ ያሳየ አሰልጣኝ ነው። ይሄ ደግሞ ከአሰልጣኝ የሚጠበቅ ነው። ምክንያቱም አሰልጣኝ አርቴታ ላይ ማየት ይቻላል። አርቴታ ላይ ያለው ጭንቀት ተጫዋቾቹ ላይ እንደታየ ዛሬ የታየ ነገር ነው፣ የተገለጠ ነገር ነው። አሰልጣኝ በሚጨነቅበት ሰዓት ጭንቀቱን ወይ ደግሞ ፕሬዠሩን ማኔጅ በትክክል በማያደርግበት ሰዓት ተጫዋቾቹ ላይ ያ ጭንቀት ይተላለፋል። ከዛ ተጫዋቾቹም ስህተት መስራት ይጀምራሉ። ፓሶቻቸው ፐርፌክት አይሆንም፣ ይቆራረጣል ማለት ነው። በደንብ ራሳቸውን ገልጠው መጫወት ሊከብዳቸው ይችላል። የሆነ ጭንቀት ውስጥ ይገባል፣ የሆነ አይነት መያዝ ውስጥ ይገባሉ እና ከልባቸው ኳሊቲያቸውን አውጥተው ላይጫወቱ ይችላሉ። ስለዚህ በጣም ከአሰልጣኝ ይሄ ይጠበቃል። ፓኒክ የማያደርግ ማለት የሚያደርገውን የሚያውቅ ግን የተረጋጋ አሰልጣኝ እያንዳንዱ ቡድን ያስፈልገዋል እና ካሪክ ደግሞ ከካራክተሮቹ አንዱ ይሄ ነው። ለዚህ ነው ካሪክን በጣም መደገፍ ያለብን አንዱ ምክንያት ይሄም ነው።